በዚች ምድር ላይ እጅግ ማራኪና አስደናቂ የሆኑ በርካታ ቦታዎች አሉ። እያንዳንዱ ቦታ ደግሞ የራሱ የሆነ ልዩ ባህሪ አለው። ነገር ግን ፍጹም የሚያስፈሩና አስደናቂ የሆኑ ቦታዎችም አሉ። በዚች ደሴት አንድ እርምጃ ወደፊት ስትራመድ ከእግር ስር የሆነ የሚንቀሳቀስ ነገር ታያለ። በድንጋጤ ቀና ስትል ደግሞ በዛፎቹ ቅርንጫፎች ላይ በሺዎች የሚቆጠሩ እባቦች ተንጠልጥለዋል። ይህች የዓለማችን አደገኛዋ የእባቦች ደሴት ወይንም ደግሞ በእንግሊዘኛው ስኔክ አይስላንድ ትባላለች። በሌላ አቅጣጫ ደግሞ ከዚህ ደሴት 3000 ኪሎ ሜትር ርቆ በአውስትራሊያ ሜዳዎች ላይ ሌላ የእባብ ፍጡር እናያለን። የአንድ ጊዜ ንክሻው ብቻ ከግማሽ ሚሊዮን በላይ አይጦችን ወይንም ደግሞ ከ100 በላይ ሰዎችን በአንድ ጊዜ የመግደል አቅም ያለው ኢንላንድ ታይፓን የተባለ አደገኛ የእባብ ዝርያ። እነዚህ ፍጥረታት ፍጹም ገዳይ ቢሆኑም የመርዛቸው ፈሳሽ ግን በዓለማችን እጅግ ውድ መድኃኒቶች የሚሰራባቸው እንቁ የዓለማችን ሀብቶች ናቸው። ዛሬ የዓለማችንን እጅግ አደገኛ እባቦች ምስጢርና ውድ ስለሆነው የእባብ መርዝ ጭምር እንመለከታለን። አብራችሁኝ ቆዩ። በዓለማችን ከተመዘገቡት እጅግ አስፈሪና አደገኛ ደሴቱ አንዷ ስኔክ አይስላንድ ትባላለች። ይህች ደሴት ዝርያው በመላው ዓለም የሌለ ጎልደን ላንስ ሄድ የተባለ ልዩ የመርዛማ እባብ ዝርያ መኖሪያ ናት። የዚህ እባብ መርዝ እጅግ አስፈሪ ነው። የሰውን ልጅ የሰውነት ህዋሳት ወዲያውኑ የመሸርሸርና የመብላት አቅም አለው። በሰውነት ውስጥ ከፍተኛ የውስጥ የደም መፍሰስ ይፈጥራል። እንደ ኩላሊት ያሉ የሰውነት ክፍሎች በፍጥነት ስራቸውን እንዲያቆሙ ያደርጋል። ለብዙ ዓመታት በዚች ደሴት ላይ በሺዎች የሚቆጠሩ እባቦች በብዛታቸው ምክንያት ተጨናንቀው ይኖሩ ነበር። በመላው ዓለም የሌለ ጎልደን ላንስ ሄድ የተባለ ልዩ የመርዛማ እባብ በዚች ደሴት ስትጓዙ በእያንዳንዱ ጥቂት እርምጃዎች ውስጥ ቢያንስ ከአንድ መርዛማ እባብ ጋር የመገናኘት ዕድልህ ከፍተኛ ነው። ከቦታው አደገኝነት ጋር ተያይዞ በስተመጨረሻም የብራዚል መንግስት ማንኛውም ሰው ወደ ደሴቷ እንዳይገባ በጥብቅ በይፋ ከለከለ። በዚች ደሴት የሚገኘው ወርቃማ ቀለም ያለው ይህ የእባብ ዝርያ እጅግ ኃይለኛ መርዝ ያለው ሲሆን መርዙም ከሌሎች የእባብ ዝርያዎች ከ3 እስከ 5 እጥፍ የጠነከረ ነው። በደሴቷ ላይ የሚያድናቸው ተፈጥሯዊ ጠላት ባለመኖሩ ቁጥራቸው በከፍተኛ ሁኔታ እየጨመረ ይገኛል። የስኔክ አይስላንድ እውነተኛ እጅግ አሰቃቂና እስከዛሬ ድረስ ብዙዎችን ያስደነገጠው ታሪክ ደግሞ ቀጥሎ የማወጋችሁ ይሆናል። ለብዙ አስርተ ዓመታት በዚች ደሴት ላይ አንድ የባህር መብራት ጠባቂ ከነ ቤተሰቦቹ ይኖር ነበር። ነገር ግን አንድ ቀን በኩለ ሌሊት ደሴቷ በጨለማ በተዋጠችበት ቅጽበት በሺዎች የሚቆጠሩ መርዛማ ጎልደን ላንሴት እባቦች ከጫካው እየተሳቡ ወደ መብራት ቤቱ ህንፃ መግባት ጀመሩ። እባቦቹ የመብራት ቤቱን መስኮት ገንጥለው ገቡ። በዚያች አስፈሪ ሌሊት የመብራት ጠባቂው ሚስቱና 3ቱ ልጆች ህይወታቸውን ለማዳን ወደ ባህር ዳርቻው በመሮጥ በጀልባ ለማምለጥ ሞከሩ። ነገር ግን ከዛች ደሴት ማምለጥ ፈጽሞ አይቻልም ነበር። በጨለማው ሲሮጡ እያንዳንዱ የዛፍ ቅርንጫፍ፣ እያንዳንዱ ድንጋይ ስር በጥቅጥቅ የተሸሸጉ እባቦች በየአቅጣጫው ይነክሷቸው ነበር። በስተመጨረሻም የመብራት ጠባቂውና የቤተሰቡ አስክሬን በደሴቷ የተለያዩ ክፍሎች ላይ በደም ተጨማልቆ ተገኘ። ታሪኩ እዚህ ላይ አያበቃም። ሌላም በዚች ደሴት የተከሰቱ ክስተቶች አሉ። አንድ ስለ ቦታው የማያውቅ አሳ አጥማጅ በባህር ላይ እያለ የጀልባው ሞተር በመበላሸቱ ምክንያት ወደዚች ደሴት ለመጠጋት ይገደዳል። በደሴቷ ላይ ምን እንዳለ አያውቅም ነበር። የጀልባውን ሞተር ለማስተካከል ብሎ ወደ ደሴቷ ጫካ ውስጥ ገባ። ከጥቂት ደቂቃዎች በኋላ ግን አሳ አጥማጁ በዛፎቹ ላይ የተንጠለጠሉትን በሺዎች የሚቆጠሩ ወርቃማ እባቦች አስተዋለ። በድንጋጤ ወደ ጀልባው ለመመለስ ሲሮጥ ግን ረፍዶ ነበር። በርካታ እባቦች ደጋግመው ነከሱት። የደም እጥረትና የመርዙ ጥንካሬ ያሸነፈው አሳ አጥማጅ ወደ ጀልባው ደርሶ ሞተሩን ለማስነሳት ሲታገል ሕይወቱ ሊያልፍ ችሏል። ከቀናት በኋላም የብራዚል የባህር ኃይል ጀልባዋን በባህር ላይ ስትንቀሳቀስ ሲያገኛት አሳ አጥማጁ በራሱ ደም ተነክሮ በጀልባው ወለል ላይ ወድቆ ተገኘ። ሌላ ክስተት የተከሰተው ደግሞ ህገወጥ አዳኞች ናቸው። የዚህ እባብ መርዝ በጥቁር ገበያ እስከ $30,000 ስለሚሸጥ ህይወታቸውን አደጋ ላይ ጥለው በሚስጥር ወደ ደሴቷ በመግባት እባቦቹን አድነው ለማውጣት ሲሞክሩ በብራዚል የባህር ኃይል በቁጥጥር ስር ዋሉ። እነዚህ አዳኞች የተያዙት በታጠቁ የባህር ኃይል አባላት ሲሆን እባቦቹን በልዩ ሳጥን አጉረው ለማውጣት ሲሞክሩ ነበር። በብራዚል ህግ መሰረት እነዚህ ሰዎች እጅግ ከባድ የፋይናንስ ቅጣትና የብዙ ዓመታት እስራት ተፈርዶባቸዋል። ታዲያ ዋናው ጥያቄ ይህ ነው። ደሴቷ አደገኛና በሺዎች የሚቆጠሩ መርዛማ እባቦች የተሞላች ከሆነች የብራዚል መንግስት ቦታውን ሙሉ በሙሉ ለምን ከልክሎ አልተወውም? ምክንያቱም ይህ ጎልደን ላንሴት የተባለው እባብ በሳይንስ ዓለም ውስጥ እጅግ ከፍተኛና ሊተካ የማይችል ዋጋ ያለው በመሆኑ ነው። ይህ እባብ በጠቅላላው ምድር ላይ በሌላ ቦታ አይገኝም። ይህም ማለት ስኔክ አይስላንድ በተፈጥሮ የተሰራች ግዙፍ የላብራቶሪ ምርምር ማዕከል አድርጓታል።
የብራዚል መንግስት ወደ ደሴቷ መግባትን በጥብቅ ያገደበት ዋና ምክንያት ቦታውን ከህገ ወጥ አዳኞች ለመጠበቅና ለሳይንቲስቶች ምቹ ደህንነቱ የተጠበቀ የምርምር እድል ለመስጠት ነው። ሳይንቲስቶቹ ወደ ደሴቷ በመግባት ስለ እባቡ ዘረመል ወይም ደግሞ ጄኔቲክስ እና አኗኗር ጥልቅ ጥናት ያካሂዳሉ። ከሁሉም በላይ ግን የመርዙ ስብስብ ለሕክምና ሳይንስ የሰጠው አስተዋጽኦ እጅግ አስደናቂ ነው። ብዙዎቻችን የእባብ መርዝ ሰዎችን የሚገድል ፈሳሽ ብቻ ይመስለናል። ነገር ግን በባዮሎጂና በሕክምና ሳይንስ ውስጥ የእባብ መርዝ እጅግ የተወሳሰቡ ፕሮቲኖች፣ ኢንዛይሞችና አሚኖ አሲዶች ድብልቅ ነው። እነዚህ ኬሚካሎች በሰው ልጅ አካል ላይ ጥቃት የመሰንዘር አቅም አላቸው። ሳይንቲስቶቹ ይህንን ገዳይ ተፈጥሯዊ ባህሪ በመቀየር ለተለያዩ በሽታዎች መድኃኒትነት ይጠቀሙበታል። አንደኛ የደም ግፊትና የልብ ህክምናን ለማድረግ ይጠቅማል። የጎልደን ላንሴድና የሌሎች እባቦች መርዝ የሰውን ደም ስሮች በማስፋት ደም ወዲያውኑ እንዲፈስ በማድረግ ባህሪ አለው። ሳይንቲስቶች ይህንን ባህሪ በመጠቀም በዓለማችን በሚሊዮን የሚቆጠሩ የደም ግፊትና የልብ ህመምተኞችን ህይወት የሚያድኑ መድኃኒቶችን በእባብ መርዝ ማምረት ችለዋል። ሌላው የደም መርጋትና ስትሮክ ነው። የመርዙ ኢንዛይሞች የደም ፍሰትን የመቆጣጠር አቅም ስላላቸው ልብ ውስጥ የተረጋጋ ደምን ለማቅለጥና የስትሮክ አደጋን ለመከላከል የሚያገለግሉ መድኃኒቶች በዚሁ ይሰሩበታል። ሌላው በእባብ መርዝ ውስጥ የሚገኙት ኒውሮቶክሲኖች የነርቭ መልእክቶችን የማገድ አቅም አላቸው። ይህንን በመጠቀም የህመም ማስታገሻዎችን ለመስራት ምርምር እየተደረገበት ይገኛል። ሌላው የዚህን መርዛማ እባብ ሳይንቲስቶች መድኃኒት የሚያዘጋጁት የተነከሰ ሰው ወዲያውኑ እንዲያገግም የሚያደርግ መድኃኒት የሚያዘጋጁት በዚሁ በራሱ መርዝ ነው። አንቲቬነም የሚሰራው ራሱን የእባቡን መርዝ በትንሽ መጠን ወደ እንስሳት ለምሳሌ ለፈረሶች ሊሆን ይችላል በመውጋትና የሰውነታቸውን የበሽታ የመከላከል ስርዓት አንቲቦዲስ በማውጣት ነው። ከመድኃኒትነት ውጪ የእባብ አካልና ውጤቶች በበርካታ ኢንዱስትሪዎች ውስጥ ከፍተኛ ዋጋ ያላቸው ምርቶች ሆነው ይሸጣሉ። በቆዳ ኢንዱስትሪ ስንመለከት የእባብ ቆዳ ባለው ልዩ ቅርጽ፣ ጥንካሬና ውበት ምክንያት በፋሽን ዓለም ውስጥ እጅግ ውድ ከሆኑ ግብዓቶች አንዱ ነው። ውድ ቦርሳዎች፣ ጫማዎችና ቀበቶዎች እንዲሁም ደግሞ የጃኬት ምርቶች ይዘጋጁበታል። ሌላው ለውበትና ለፊት ኮስሞቲክስ ይውላል። የሳይንስ ሊቃውንት የእባብ መርዝ የፊትን ጡንቻዎች የማዝናናት አቅም እንዳለው ደርሰውበታል። ይህም የፊት መጨማደድን ስለሚከላከል እንደ ቦቶክስ አይነት ተፈጥሯዊ የፊት ክሬሞች ተሰርተው በከፍተኛ ዋጋ ይሸጣሉ። የእባብ መርዝ በግራም ሲለካ በዓለማችን ላይ ከሚገኙ ውድ ፈሳሾች አንዱ ነው። የ1 ግራም ንጹህ የእባብ መርዝ ዋጋ በሺዎች የሚቆጠር ዶላር ያወጣል። በአጠቃላይ ብራዚል ደሴቷን የዘጋችው በውስጧ ያለው ፍጡር ለአንዳንዶቹ አስፈሪ ጭራቅ ቢሆንም ለሳይንሱ ዓለም ግን የብዙ ሰዎች ሕይወት የሚታደግ የወርቅ ምንጭ ስለሆነ ነው። በመቀጠልም ወደ አውስትራሊያ በረሃዎች ሂደን ኢንላንድ ታይፓን የተባለውን በዓለማችን እጅግ አደገኛውን መርዛማ እባብ እንመለከታለን። በደቡብ ምዕራብ ኩዊንስላንድ አውስትራሊያ ሰፊ ሜዳዎች ላይ እየተጓዝክ ከሆነ በደረቀው መሬት ስንጥቅ መካከል የአንድ ጥቁር እባብ ራስ ወጥቶ በሐሩር ፀሐይ ሲሞቅ ልታይ ትችላለህ። ይህ ፍጡር እንደ ኮብራ ወዲያውኑ የሚያስፈራ ላይመስል ይችላል። ነገር ግን በማንኛውም ጊዜ ከሱ መራቅ ያለብህ ፍጡር ነው። ስሙ ኢንላንድ ታይፓን ይባላል። በዓለማችን የሕክምና ሳይንስ በገዳይነት ደረጃ ቁጥር 1 መርዘኛ እባብ በመባል ይታወቃል። አንድ የኪንግ ኮብራ ንክሻ በአማካይ 420 ሚሊግራም መርዝ የሚረጭ ሲሆን ይህም 2600 አይጦችን መግደል ይችላል። የኢንላንድ ታይፓን አንድ ንክሻ ግን በአማካይ 44 ሚሊግራም መርዝ ብቻ በመልቀቅ እስከ 220,000 አይጦችን የመግደል አቅም አለው። በአንዳንድ አጋጣሚዎች ደግሞ በአንድ ንክሻ እስከ 110 ሚሊግራም መርዝ ይረጫል። ይህም ማለት ግማሽ ሚሊዮን አይጦችን ወይም ደግሞ ከ100 በላይ ሰዎችን በአንድ ጊዜ የመግደል አቅም አለው። በአንድ ትንሽ ንክሻ እንኳን ዘላቂ ጉዳት ያደርሳል። ንክሻው ከተከሰተ በ45 ደቂቃ ውስጥ መድኃኒቱ ካልተሰጠው ያ ሰው ኩላሊቱ ስራ ያቆማል፣ ሙሉ አካሉ ሽባ ይሆናል። በመጨረሻም የመተንፈሻ አካላት በመዘጋታቸው ምክንያት የሞት አደጋ ይከሰታል። ከብዙ ሺህ ዓመታት በፊት እባቦች መርዝ አልነበራቸውም። ልክ እንዳሁኖቹ ግዙፍ የቦአ እና የፓይተን እባቦች በሰውነታቸው ጠበቅ አድርገው በመጭመቅና በማፈን ነበር የሚያድኑት። በወቅቱ ምድር ጥቅጥቅ ያሉ ደኖች የተሸፈነች ስለነበረች ይህ ስልት በጣም ይሰራ ነበር። እባብ ከዛፍ ስር ወይም ከቅጠሎች መካከል ተሸሽጎ ይጠብቃል፣ እናም አፍን ይይዛል፣ ያድናል። ሁሉም የእባብ መርዝ አንድ አይነት አይደለም። እባቦች እንደየአካባቢያቸው የተለያየ የመርዝ አይነት አላቸው። ለምሳሌ የአፍሪካው ብላክ ማምባ እና የአውስትራሊያው ኮስታል ታይፓን ተመሳሳይ መጠን ቢኖራቸውም የመርዛቸው አይነትና አሰራር ሙሉ በሙሉ የተለያየ ነው። በአውስትራሊያ የሚገኙትን የታይፓን እባብ ዝርያዎች ስናይ ደግሞ ሴንትራል ሬንጅስ ታይፓን የተባለው እባብ መርዙ በዋናነት የአንጎልን መልእክት ወዲያውኑ የሚያግድ ነው። ኮስታል ታይፓን ደግሞ መርዙ አካልን በፍጥነት ሽባ የሚያደርግ ሲሆን ኢንላንድ ታይፓን የተባለው ደግሞ የሁሉም ገዳይ መርዞች ስብስብ ነው። አካልን ሽባ የሚያደርግና ደምን የሚያበላሹ መርዞችን በአንድ ላይ አዋህዶ የያዘ
ፍጹም አደገኛ ፍጡር ነው። ይህ የእባብ ዝርያ አደኑን አንድ ጊዜ ነክሶ አይተውም። መርዙ በብልጭታ ፍጥነት በሰውነት ውስጥ እንዲሰራጭ ደጋግሞ ይነክሳል። የኢንላንድ ታይፓን መርዝ ወደ ሰውነታችን ሲገባ እጅግ በጣም አሰቃቂ ነገሮች ይፈጠራሉ። መጀመሪያ መቆሚያ የሌለው የደም መፍሰስ ይፈጠራል። መርዙ ወደ ደም እንደገባ በደም ውስጥ ያሉትን ደም የማርጋት ኃላፊነት ያላቸው ክፍሎች በከፍተኛ ፍጥነት ጨርሶ ያጠፋቸዋል። በዚህም ምክንያት የሰውነታችን ተፈጥሯዊ የደም መቆጣጠሪያ ስርዓት ይቆማል። ውጤቱም ደም መርጋት ሲገባው በተቃራኒው መርጋት አቅቶት ከተነከሰበት ቁስልና ከውስጥ አካላት መቆሚያ የሌለው የደም መፍሰስ ይጀምራል። ሁለተኛ የሰውነት ጡንቻዎቻችንና የውስጥ አካላችንን ይጎዳናል። ከዚሁ ጎን ለጎን የመርዙ ገዳይ ፈሳሾች የሰውነትን የጡንቻ ክፍሎች ማበስበስ ይጀምራሉ። የተጎዱት የጡንቻ ክፍሎች ወደ ደም ሲቀላቀሉ ኩላሊት ደሙን ለማጣራት ሲታገል ማጣሪያው ይዘጋና ሙሉ በሙሉ ስራ ያቆማል። በምድር ላይ የተፈጥሮን ገዳይነት በግልጽ የምናይባቸው ሁለት አስደናቂ ቦታዎች ናቸው። በአንድ በኩል በብራዚል የባህር ዳርቻ ርቃ የምትገኘው ስኔክ አይስላንድ ትገኛለች። ይህች ደሴት በዓለማችን በሌላ በየትም ቦታ የማይገኘውን መርዙ የሰውን ስጋ የሚያበሰብሰውን ጎልደን ላንሴር የተባለውን እባብ በሺዎች አቅፋ ይዛለች። በሌላ በኩል ደግሞ በአውስትራሊያ ክፍት ሜዳዎች ላይ የሚገኘው ኢንላንድ ታይፓን ይገኛል። በምድር ላይ በሳይንስ ደረጃ ቁጥር 1 መርዘኛው እባብ ሲሆን የአንድ ጊዜ ንክሻው እስከ ግማሽ ሚሊዮን አይጦች ወይም ደግሞ ከ100 በላይ ሰዎችን በአንድ ጊዜ የመግደል አቅም አለው። በአጠቃላይ እንደ ኢንላንድ ታይፓን እና ጎልደን ላንሴር ያሉ እባቦች ለአንዳንዶቻችን አስፈሪ ፍጡራን ቢሆኑም ለተፈጥሮ ሚዛንና ለሕክምና ሳይንስ ግን እጅግ አስፈላጊና ሊተኩ የማይችሉ ፍጥረታት ናቸው። ተፈጥሮን በጥበብ ከተረዳናት አስፈሪው መርዟ እንኳን የሰው ልጅን ሕይወት የሚያድን ታላቅ መድኃኒት መሆን ይችላል። የዛሬው ቪዲዮ ይህን ይመስል ነበር። ስለዚህ አስደናቂ ፍጡር ያላችሁን ሀሳብ አስተያየት በኮሜንት ጻፉልኝ። በሌላ ቪዲዮ እስክመለስ መልካም ጊዜ